እናመሰግናለን። እንግዲህ አባት ልጅ አባቱን እንዲያከብር መጽሐፍ ቅዱስ ያዘናል። ልጆች እናት አባታቸውን እንዲያከብሩ፣ እናት አባታቸውን እንዲታዘዙ፣ ለእናት ለአባታቸው ክብር እንዲሰጡ፣ እናት አባት ደግሞ ልጆቻቸውን እንዳያስመርሩ፣ እንዳያስቆጡ በአግባቡ አባት ሆነው እናት ሆነው እንዲኖሩ ቅዱስ ጳውሎስ በሌሎቹ መጽሐፍ ቅዱስ ክፍላት ተመዝግቧል። እናት አባቱን የሚያከብር ልጅ እድሜው እንደሚረዝም በረከት እንደሚኖረው መጽሐፍ ቅዱስ ይናገራል። በኦሪቱም በአዲሱም ያም ነው። ኢያቄምና ሐናም እናት አባት አክባሪ ስለነበሩ፣ ለእናት ለአባት ታዛዥ ስለነበሩ ያ የምርቃት ያ ቡራኬ ረድኤት አብሯቸው ለብዙ ዘመናት ቆይቶ በእርግና ዘመናቸው ቅድስት ድንግል ማርያምን የምትመስል የምታህል ተወዳዳሪ የሌላት ምሳሌ የሌላት ከፍጥራን በላይ የሆነች ከፈጣሪ በታች የሆነች ልዕልት የሆነች ልጅ ሊያገኙ የቻሉት በመጀመሪያ እነሱ በመመረቃቸው በመባረካቸው ነው። ሁለቱም ጻድቃን ነበሩ። ሁለቱም ታማኞች ነበሩ። ሁለቱም ታዛዦች ነበሩ። ሁለቱም ይተዛዘኑ ይደጋገፉ ነበር። ስለዚህ ሲጸልዩም በንጹህ ልብ አንድ ሆነው ስለጸለዩ እግዚአብሔር ጸሎታቸውን ሰምቶ ቅድስት ድንግል ማርያምን ሰጣቸው ማለት ነው። ስለዚህ እናትና አባት አባትና ልጆች አብረው ሲኖሩ በሀሳብ አንድ ሆነው ተማክረው ተከባብረው ልጅ ታዝዞ አባት ደግፎ ትንሣኤ የሆነች ይህን ትንሣኤውን ስናከብር የጌታን ትንሣኤ ስናከብር ከእሷ በነሳው ሥጋ ከእሷ በመወለዱ ነው። ስለዚህ ለዓለም ትንሣኤ፣ ለዓለም ክብር፣ ለዓለም ነፃነት መነሻ የሆነች መገኛ የሆነች ቅድስት ድንግል ማርያም ዛሬ የተወለደችበት ነው። ዓለም እንግዲህ ለመዳኑ የዓለም ድነት መሰረት የተጣለበት መሰረት የተቀመጠበት አንድ ህንፃ ለመስራት አንድን ተቋም ለመገንባት በመጀመሪያ መሰረት ይጣላል። ከዛ በኋላ ነው ዲዛይን ተደርጎ ስራ ሊሰራ የሚችለው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያንን ሐሳቡን በድንግል ማርያም ነውና የገለጸው። የዓለም ድህነት የተጣለበት የተጀመረበት መሰረቱ የተቀመጠበት የተረጋገጠበት መሰረት ተጣለ ማለት ሰራ ማለት ነው። ስለዚህ ቀን ትንሣኤ የሆነች ይህን ትንሣኤውን ስናከብር የጌታን ትንሣኤ ስናከብር ከእሷ በነሳው ሥጋ ከእሷ በመወለዱ ነው። ስለዚህ ለዓለም ትንሣኤ፣ ለዓለም ክብር፣ ለዓለም ነፃነት መነሻ የሆነች መገኛ የሆነች ቅድስት ድንግል ማርያም ዛሬ የተወለደችበት ነው። ዓለም እንግዲህ ለመዳኑ የዓለም ድነት መሰረት የተጣለበት መሰረት የተቀመጠበት አንድ ህንፃ ለመስራት አንድን ተቋም ለመገንባት በመጀመሪያ መሰረት ይጣላል። ከዛ በኋላ ነው ዲዛይን ተደርጎ ስራ ሊሰራ የሚችለው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያንን ሐሳቡን በድንግል ማርያም ነውና የገለጸው። የዓለም ድህነት የተጣለበት የተጀመረበት መሰረቱ የተቀመጠበት የተረጋገጠበት መሰረት ተጣለ ማለት ሰራ ማለት ነው። ስለዚህ ቀን እድገትና እውቀት እየተከታተለ አሳድጎ በዛም ደግሞ እግዚአብሔር የምንፈልገውን የምንጠይቀውን ጥያቄ ስናቀርብለት ሰማናን ያዳምጠናል። በዚህ በሐዋርያት ሥራ እንደተጻፈው ቆርኔሌዎስ ከነመላ ቤተሰቡ የተባረከ እንደሆነ ጸሎቱ ተቀባይነት እንዳገኘ ይናገራል። አባት ብቻውን ቢጸልይ ልጆቹ ካኮረፉ፣ ልጆቹ ወደ ኋላ ካሉ፣ ልጆቹ በጸሎቱ ካልተስማሙ እግዚአብሔር ጸሎቱን አይቀበልም። ልጆች ብቻቸውን አባት ተቀይመው ቢጸልዩ እንደዛው ነው። ህብረት ፈጥረው አንዱ ነው ቢጸልዩ ግን እግዚአብሔር ይሰማል። መጽሐፍ እንደሚናገረው የቅዱሳን የጻድቃን የንጹሃን ህብረት አንድነት ኖሯቸው የሚጸልዩ ሰዎች ጸሎት ከአፍ እስከ ጆሮ ድረስ ነው ርቀቱ። አፍና ጆሮ ርቀታቸው ሩቅ አይደለም ማለት ነው። የጻድቅ ሰው ጸሎት ንጹሃን ሰዎች ሲጸልዩ ጸሎታቸው ርቀቱ ከአፍ እስከ ጆሮ ብቻ ነው። ቶሎ ይሰማሉ ማለት ነው። ልክ አሁን ከኔ ከአንደበት የሚወጣው ለጆሮ ይሰማል። በቅርበት ከእናንተ ይልቅ ለእኔ ይሰማኛል ማለት ነው እና ህብረት አንድ ያገናኛል፣ ከእግዚአብሔርም ቸርነት ያመጣልና
ይህን ተረድታችሁ አባታችን እንኳን አደረሳችሁ ብላችሁ ስለመጣችሁ የምንጸልየው ጸሎት ተሰሚነት ይኖረዋል፣ ተቀባይነት ይኖረዋል። ኢያቄምና ሐና ጸሎታችሁ ተቀባይነት አግኝቶ ዛሬ ለዓለም መድኃኒት የሆነች ጤናችሁን እድሜያችሁን ይባርክ ይቀድስ፣ ጸሎታችሁን ይግለጽላችሁ፣ ትልቅ ደረጃ ያደርሳችሁ። ኢያቄም ሐና ጸሎታቸው ተቀባይነት አግኝቶ ለዓለም ድነት እንደሆኑ እናንተም ጸሎታችሁን እግዚአብሔር አምላክ ጸሎታችሁን ተቀብሎ አድጋችሁ ትልቅ ደረጃ ደርሳችሁ ለቤተ ክርስቲያን ትንሣኤ፣ ለቤተ ክርስቲያን ክብር፣ ለሀገራችን ክብር፣ ለሀገራችን እድገት፣ ለሀገራችን ልማት፣ ለቤተ ክርስቲያናችን እድገት፣ ለቤተ ክርስቲያናችን ልማት መሪና ተሳታፊ ሆናችሁ እንድትኖሩ የእሱ ፈቃድ ይሆንልን። የወላዲተ አምላክ በረከት ረድኤት አይለየን አይለያችሁ። ዓመቱ ያደርሰን፣ ቁም ነገር ያደርሳችሁ፣ ዳራንም ይጠብቃችሁ።